ደርሸባችሁ ከደረሳችሁብኝ ምንም ችግር የለም። ዳስ ፌር ነው። ሀቢባ ያደረገችው ፌር ነው። ውሸታም ብትሆንም ብትዋሽም ፌር ነው አይደል እንዴ? ሀቢባን እኔ ዛሬ ማስክ አስለብሼ አይደል እንዴ? ማስክ አስለብሼ እንድትወጣ ያደረኳት እኔ ነኝ አይደል? ሀቢባ 3 አካውንት ተዘግቶባት ከነብሯ ሀቢባ ዛሬ ፊቷን በነፃ ፊቷን ማሳየት አትችልም። እድሜ ለንጉስ እየወዳብ ግን ንስሐ ግቢና ተለወጪ አቁሚ ከምታረጊው ካቆመች ምንም ችግር የለብኝም አይደል እንዴ? እኔ እኮ ጨርሻለሁ እኮ ሀቢባን እኮ ጨረስኩኝ። ከዚህ በላይ ምን ላድርጋት? ራሷ እንድታጠፋ አልፈልግም እኔ። ከዚህ በላይ እኮ ሀቢባ የቀራት እኮ መስኮቱን ከፍታ መዝለን ነው በቃ። አይ ቲንክ እነፍ ፓኒሽመንቷን አግኝታለች። የሚከሷት ካሉ ይክሰሷት። ኦኬ ከዛ ውጭ ሌላ ምንድን ነው? እናንተ አሁን ጆከር ሚስትን ሰድቧል። ማን ነው ዳልቻ ሚስትን ሰድቧል። ዳልቻ ከኔ ጋር የተሰዳደበው ከ5 ዓመት በፊት ነው። እኔና ዳልቻ ጓደኛ ማቾች ነን። በቃ ባናታችሁ ተተከሉ። ተሳድቧል። በቃ ተሳደበ። ሁልሽም ተሳዳቢ ነሽ። በቃ ዳልቻ በኔ ህይወት ላይ እኔን ለማጥፋት በኔ ህይወት ላይ ምንም ያደረገው ነገር የለም። ሰደበኝ። ምን ሁልሻ ስትሳደብ ፎቶ ዘቅዝቀ ስትሳደባለህ የምትለው ስድብ እኔ ምንም አይመስለኝም። ተስማማን? ታንክ ዴቭ ኮድ የሚረባ ሰው የለም። ብዙ ዴቭ ፒሲኤል የተደ ማን ያጠፋው? ዴቭ ፒሲኤልን ዴቭ ሳክስን ማን ያጠፋው? ለምንድን ነው ግን እናንተ እንትን የማትሉት? ጃፒቶ ጃፒኮ ጃፒ አሁን እንደ ጃፒ እነ ጆከር እነዚህ እኮ ታውቃላችሁ፣ ጃፒ ጆከር ምናምን እኮ በቃ ህይወታቸውን ገና ግማሹ አረብ ሀገር ያለውን ሰው እንዴ ነው የሚያና ሰው አረብ ሀገር ያለ ሰው አሜሪካ ተቀምጠ ካናዳ ተቀምጠ እግዚአብሔር ጸጋና ምህረት አድርጎልህ ራስን ህይወት ለውጠ ትዳር ፈጥረ ልጆችን አፍርተ መኖር የምትችልበት ሀገር ሰጡ። አረብ ሀገር ያለ ህይወቱ እንትን ላይ አለ እንደ ጤዛ ህይወቱ ጤዛ የሆነውን ግለሰብ እንዴት አጋምሬ ልጥላ? ይሄ ይደብራል። ጋይስ ሌላ የምትይው ነገር አለ? አይ ግብዞች አንሆን። you know the whole reason እንደዚህ አይነት አደገኛ ሰዎች for many years መጥፎ አድራጎታቸውን የሚቀጥሉት because there's never a red line. okay በቃ you guys go very far. መሰዳደብ ኦኬ ለባህላችን በጣም ከባድ ነገር ነው። ሴትን እናትን ምናምን ፎቶ መዘግዘቅ እስ ከባድ ነገር። እሱን በሙሉ አድርጋችሁ ተመልሳችሁ over and over again the same place እናገኛቸዋለን። so እንዴት እነዚህ መጥፎ ነገር የሚያደርጉ ሰዎች እንዴት ይማሩ? there's never a consequence. አዩ ደግሞ ገባ like the first guy did it ምንም ነገር አልሆነም። in fact ከበረ፣ in fact ተሾመ፣ in fact you know በትላልቅ ሰዎች አይን ውስጥ ገብቶ ተመሰገነ። so እንዴት the next generation እንዴት ይማራል? there's never ይሄንን ካደረጉ enough የሚለውን መስመር never አላሰምራችሁም። okay and the only time you feel it is when it happens to you directly. okay and ይሄንን ነገር ደጋግሜ እለዋለሁ። ኢዮዳብ when he calls out somebody እሱን ስለተነካ አይደለም። he's always fighting some other person's battle, የህዝብን battle, you know ከዛ በኋላ እነሱ ግን ምንድነው የሚያደርጉት? they make it personal. እሱን directly ማጣት ይሄዳሉ። ገባችሁ? so አሁን when someone says hey ይቅርታ ተባባሉ no መጀመሪያ for the next generation ዲማር ዮናስ spread serious accusations online. okay he has evil followers አሉት፣ ደንቆሮች አሉት፣ የሚሰበሰቡለት ጊፍት የሚሰጡለት ሰዎች አሉ of course. okay እነሱን somehow አሳምኖ ኢዮዳብ 4 ጊዜ የታሰረ ሰው ነው ብሎ ካራክተሩን ለማበላሸት ሞከረ። ኢዮዳብ ልጆቹ የሱ አይደለም ብሎ ደጋግሞ ዋሸ። these are serious accusations. ልጆቻችን if I mean we really educate አድርገናቸዋል፣ አስተምረናቸዋል. they are not moved by people's opinions very easily ያደጉ ስለሆኑ። ግን ሌላ ሰው ሊሰበር ይችላል እንደዚህ አይነት ውሸት ቢናገረው። You understand how many people go through depression? How many people are traumatized
because of the lies this individual has spread. You understand? ስለዚህ ይቅርታ ተባባሉ፣ ቁጭ ብላችሁ ተነጋገሩ. It don't work like that. ቀይ መስመር ተጥሷል, big time. He was ready to come and testify in court. ምንድን ነበር consequence if they had their way? ምንድን ነበረ የሱ if he had his way? ምንድን ነበረ የሚሆነው? እሱም ፍራውልም if they had their way ምንድን ነበረ የሚሆነው? Exactly. Can you guys think that way? What would have been the consequence? እኛ ፋራዎች፣ ደደቦች፣ ignorant ብንሆን፣ ምስኪኖች፣ ፈሪዎች, you know, ብንሆንና let's just imagine that they had their way in court. ምንድን ነበረ the result? ይሄንን አታስቡም? አይ ቁጭ በሉና ተወያዩ፣ ቁጭ በሉና let's make a boxing ring እንደ ቀላል ነገር. No way. No way. ስለዚህ ኢዮዳብ ጠንካራ ወንድ ስለሆነ he has thick skin. Many of you could never handle the kind of attack that he has had to endure the past few years. You will crumble. You will crumble. ለእውነት ግን ብዙ ዋጋ ከፍሏል. He and I admire him. ሁሌ I stand beside him, behind him, all around him. አለው. You know? ግን እንደቀላል. And then here's the kicker. Listen to this. The same Jonas, just a few days ago, a few weeks ago, just a couple weeks ago, ምን አላችሁ? For the past 15 years በአጋንንት ተሞልቼ ሰውን ሳባላ ውሸት ስዘራ በቃ ብዙ ክፋት ያደረኩት በአጋንንት ኢንፍሉዌንስ ነው። አሁን ግን በጌታ አዲስ ፍጥረት ነኝ፣ ተቀብያለሁ ጌታን፣ መልካም ሰው ነኝ ብሎ መጣላችሁ። So then okay, እንደዛ ከሆነ እናንተ the majority of you ignorant ስለሆናችሁ ተቀበላችሁት። እኛ ግን ፓተርኑን ስለምናውቅ ምንድነው ያለው ኢዮዳብ? Okay, guess what? If this is true, ለምን all the lies that you said personally about me ወጥተህ እኔ አልነበርኩም ይቅርታ ኢዮዳብ መንፈሱ ነው የሚያስለፈልፈኝ. I was lying about this. I was lying about this. ይሄንን እንኳን ማድረግ የማይችል ሰው how dare you guys ask to sit together with you? Do you know ስንት ሰው ከስራ እንደሚባረር በዚህ አይነት false accusation? Reputation is a big deal, by the way. You know, if you're not a self-employed individual, በገንዘብ እንትን ባትሉ ሰዎች ካልሆናችሁ it's a big deal. እንደዚህ አይነት accusation ለመስማት ስለዚህ it's not a light እንትን እኛ ኢዮዳብ ደግሞ ብዙ ነገር ያውቃል. How far these individuals will go to destroy your image. Okay? Personally ኢዮዳብ ያገዛቸው ሰዎች አሉ። በስልክ ሲያወራ ሰማለሁ እንዴ ለማስገደል የሚሞክሩ ሰዎች እኮ ናቸው falsely based on false premise. ስለዚህ በሶሻል ሚዲያ ላይ one way በምድር ላይ another way አይሰራም. No way. You are the same evil on social media, the same evil on the ground. Okay? ቀይ መስመራችሁን you better know where that red line is. If not, you will be crying when he touches you. እና ይቅርታ ግን these people that he mentioned እንትን አይደለም. It's not a joke. Okay? So by the way በጣም አመሰግናለሁ ባለቤቴ ውድን በጣም የምወድሽ የማከብርሽ I love you too አባዬ። ይኸውላችሁ ጋይስ ብትረዱኝ ደስ ይለኛል። አሁን ብዙዎቻችሁ እንዴት ኢዮዳብ ይቅርታ ልብ የለህም ነው አለኝ። ይቅርታ ልብ አለኝ። ይቅርታ ግን በውሸት አይደለም። Never. እንዴ እነዚህ ሰዎች እኮ በእኔ ህይወት ላይ ቴዲ አዋሳ፣ ዮናስ ሴጋ፣ እንቁርቲ፣ ፍራውልቴቻ፣ ጂጂኪያ ተደራጅተው እኮ ያልሰሩት ነገር እኮ የለም በእኔ ህይወት። በራሳቸው አፍ ብለውታል። በራሳቸው አፍ ተነጋግረው ኢዮዳብ እንዳይፈምስብን ኢዮዳብ እንትን እንዳይል ምንድነው የምትሉት? እና እንደናንተ እኔ ቂል መሰልኳችሁ እንዴ? ሊገለኝ የመጣ ሊያርደኝ የመጣ ሊያጠፋኝን የመጣ ሰው የምቀበል እናንተ ለምዳችሁታል። 1.5 ሚሊዮን ሰው አስገድላችሁ ተመልሳችሁ ምንም እንዳልተፈጠረ ተቀምጣችሁ ትቀቀፋላችሁ። እኔ እንደዛ አላደርግም። እኔ ለሐቅና ለእውነት ነው የምትታገለው። የሰው ልጅ ይሰዳደባል፣ የሰው ልጅ ይጣላል፣ የሰው ልጅ ነገር እንደዚህ አይነት ግን ህይወታችሁን ሊያጠፋ በእኔ ላይ ከ5 ዓመት በላይ ዋሽተው በሶሻል ሚዲያውን ስለኔ እንዴ ሮማን መጣ ምንድነው ያለችው? ኢዮዳብ ስላንተ እኮ እንደዚህ ነገር የሚባለው እንደዚህ አይነት ሰው መሆንክን አላውቅም። ስለኔ ትክክለኛ በውስጥ የሚያውቁ ሰዎች አውቃሉ። ሰው ሲበደል የምደርስ ለሴቶች ድምጽ የምሆን ግን ሐሳቤ በጣም ጠንካራና ለእውነት ስለምታቀል ቆራጥ ስለሆንኩኝ ጎንደሬ ቆራጥ ስለሆንኩኝ እንደናንተ ዝም ብዬ የበደለኝን ሰው በግድ ተቀበል ነው። መቼም አልቀበልም። አናቱ ይተከል። የግለሰብ ዛሬ የተለወጠ ይመስላችኋል? አልተለወጥም። ኦርቶዶክስ ተዋህዶ ሙሉ ጨርጎ ይሰደብ። ትናንትና ኤርሚያስ እንዴ ምንድነው ያደረገው?
ትናንት ኤርሚያስን ኩቻስ ፎሜኒ ቆንጆ ትናንት ኤርሚያስ እንግዲህ ኤችዲ ዮናስ ሴጋ ምንድነው ያደረጉት? ቴዲ አዋሳ ቤት አስገብተው በምን ደረጃ ነበር ሲያዋርዱ ሲሰርቡት የነበረ ሲያላግጡበት የነበረ በደንብ አድርጎ ረግጦት ኤርሚያስን አልቻለው። ኤርሚያስ ኤችዲ ትናንትና በሚገርም ሁኔታ ኤክስፔክት ካደረኩት በላይ ጨዋ ሆኖ እንዴት አድርጎ ነበር ሲያላግጡበት የነበረው። ግን አያችሁ በጨረሻ ላይ ግን ወዳለው ምን ያህል መንገድ ርቀት